እንግዲህ ተመልካቾቻችን ባለፈው በባሏ ምክንያት ሽመልስን አግተዋለች በተባለችው ቤት ላይ ደርሰናል። ምንድነው አንተ ማለት ነው እያልሽኛል ነበር? ሁሉንም ነገር ቁጭ ብለህ ለማውራት ምንድነው ሽመልስ የት ነው ያለው እያልኩ እኮ ነው ያለው። ሰውዬ ሽመልስ የት ነው ያለው እያልኩ ነው ያለው። ሁሉ ነገር ነው። መረጃዎችን እንግዲህ ከኛ ለመደበቅ በጣም እያወሳሰቡ ነው የሚገኙት እነዚህ ወንጀለኞች። ወይዘሮ አልማዝ የት ነው ያለችው? ምን እዛ ሳግታችሁ የምትጫወቱበት ነገር ገና አንድ ባንድ እናስወርዳለን። ሽመልስ እንግዲህ ምን አይነት ጭንቅ ውስጥ እንዳለ አንዳንድ ነገሮችን ከአንቺ ጋር ማውራት ፈልገን ነበር የመጣ ነው። በጣም አስጨናቂ ጉዳይ ላይ እንደነበርን እኛም እናንተም የምናውቀው ጉዳይ አለ እኮ። ተረጋግተሽ ማውራት እንችላለን ሁሉንም ነገር አይደለ? እኔም ወደሽኝ አልነበረም ማለት ነው፣ ጌም ስትሰሪብኝ ነበር ማለት ነው። እኛም እንግዲህ ፍለጋችንን እየቀጠልን እንደሆነ ሁላችሁም ታውቃላችሁ። ይሄ ቤት የወይዘሮ አልማዝ ቤት ነው አይደል? በቃ ውጣልኝ። አልማዝ የምትባል ሴትዮ የለችም። ምን ነው መታወቂያዬን አምጥቼ ላሳይ? የወንድማችን የሽመልስ መጥፋት እንግዲህ ምናልባት ሰፈር ጎረቤት መጠየቅ ትችላለህ። አንተ እንደፈለክ ጥራት፣ እኔን ግን እንደፈለክ የማድረግ መብት የለም። ቤተሰቦቻችን እንዴት ቆያችሁ? እንዴት ከረማችሁ? እኛ እግዚአብሔር ይመስገን ሰላም ነን። እናንተም ሰላም እንደሆናችሁ ተስፋ እናደርጋለን። ሰላማችሁ ይብዛ እያለን እንግዲህ ሰሞኑን በጣም አስጨናቂ ጉዳይ ላይ እንደነበርን እኛም እናንተም የምናውቀው ጉዳይ አለ። እንግዲህ ያው እንደሚታወቀው የወንድማችን የሽመልስ መጥፋት እንግዲህ እኛንም በጣም እያሰጋን እያስጨነቀን የሚገኝ ጉዳይ ነው። እንደምታውቁት እንግዲህ ከካሜራ በፊትም ከካሜራ ጀርባም ነግሩም የተለያዩ ባልደረቦቻችንም እያገዙን እንዳለ እኛም እናንተም እናውቃለን። እንግዲህ ውድ ተመልካቾቻችን እናንተም በጸሎታችሁ ያገዛችሁን እንደሆነ ተስፋ እናደርጋለን። ወንድማችን ሽመልስ እንግዲህ ምን አይነት ጭንቅ ውስጥ እንዳለ ምን አይነት አጣብቅኝ ውስጥ እንዳለ እንግዲህ እኛም እናንተም እንግዲህ አናውቅም። እኛም እንግዲህ ፍለጋችንን እየቀጠልን እንደሆነ ሁላችሁም ታውቃላችሁ። የሚገርማችሁ ደግሞ ተመልካቾቻችን እንግዲህ የሽመልስን ጉዳይ ዛሬ እዚህ ጋር ነው ተገኘ ስንል ደግሞ ዛሬ ከዚህ ቦታ ይሸሻሉ፣ ነገ እዚህ ጋር ተገኘ ሲባል እዛ ጋር ስንሄድ ደግሞ ሌላ ፍንጭ እናገኛለን፣ ቀጣይ ቀን ደግሞ እዛ ጋር ስንሄድ ሌላ ፍንጭ እናገኛለንና በጣም ግራ የሚያጋባ ሁኔታ ውስጥ ነው። ለወንድማችን ለግሩም ደግሞ ቮይስ ኦቨር ተልኮለት ነበረ። ውድ ተመልካቾቻችን እባካችሁን እኔ በጣም አጣብቅኝ ውስጥ ነኝና ድረሱልኝ አድኑኝ የሚል የቮይስ ኦቨር ተልኮለት ነበርና በጣም እያስጨነቀን የሚገኘው ጉዳዩን እንግዲህ እሱ ነው። ዛሬ እንግዲህ እዚህ ጋር ታይቷል ተብሎ እዛ ጋር ስንሄድ ነገ ደግሞ እዛ ጋር ታይቷል ሲባል እዛ ጋር ስንሄድ እንግዲህ ፍንጮችን እንግዲህ ከኛ ለመደበቅ በጣም ውስብስብ ነገር እያደረጉ ነው የሚገኙት ሽመልስን ያገቱ ሰዎች ማለት ነው። እንግዲህ ውድ ተመልካቾቻችን እናንተም በጸሎታችሁ እኛም ደግሞ ከዚህም ከዛም እየተሯሯጥን የሽመልስን ጉዳይ ከግብ እንድናደርስ ወንድማችን ሽመልስን ከነ ሙሉ ጤናው በእጃችን እንደምናስገባ ተስፋ እናደርጋለን። እባካችሁን እናንተም ይህንንም ቻናል ደግሞ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አግዙ ነው የምንለው። እኛ አሁን በጣም ግራ እያጋባን ያለው ውድ ተመልካቾቻችን ዛሬ እዚህ ጋር ተገኝቷል ስንል ዛሬ እዚህ ጋር ስንሄድ ነገ ደግሞ እንትና ጋ ነው ሲባል እንትና ጋ ስንሄድ እንትና ጋ ነው ሲባል እንትና ጋ ስንሄድ መረጃዎችን እንግዲህ ከኛ ለመደበቅ በጣም እያወሳሰቡ ነው የሚገኙት እነዚህ ወንጀለኞች ለማለትም በጣም ቀላልና ተመልካቾቻችን እንግዲህ በጸሎትም እናንተም እንድታግዙን ከልብ እንጠይቃለን። እንግዲህ እኛም ደግሞ የገቡበት ገብተን ማድረግ ያለብንን ኦር ደግሞ መከፈል ያለበትን መስዋዕትነት ከፍለን ሁሉንም ነገር እጅ ከፍንጅ እንደምንይዛቸው ወንድማችን ሽመልስም እንግዲህ እኛ እንደሚመስለን በጣም ጭንቅ ውስጥ ነው የሚገኘው። ላይክ ለመደወልም እንኳን ጊዜ አያገኝም፣ ስልክ ስጡኝም ሲላቸው የሚሰጡት አይነትም አይደለምና በጣም የሚያስጨንቅ እንግዲህ እስካሁን ምግብም ይስጡት አይስጡትም እንግዲህ ምንም እናቀው ነገር የለም። ወንድማችን ሽመልስ እንደምታውቁት እሱ በጣም ብዙ ስራዎችን ይሰራል። ወንጀለኞችን እያዳፋ እጅ ከፍንጅ ይዞ ነበረ ለህግ የሚያቀርበውና የሱን ፈለግ ደግሞ እኛም ተከትለን እሱ የጀመራቸውንም ስራ እየሰራን እያስቀጠልን ነው የምንገኘው ከነግሩም ጋር ሆነን ሌሎች ባልደረቦቻችንም አሉ። ግን አሁን ላይ ግን የሚያሰጋንና የሚያጣድፈን ጉዳይ የወንድማችን የሽመልስ ስለሆነ ሁሉንም ነገር ወደ ጀርባ ትተነው የሽመልስን ጉዳይ እያጣደፍን ነው የምንገኘውና ተመልካቾቻችን እንግዲህ ዛሬም አንድ ጥሩ ነገር ይዘንላችሁ መጣናል። እንግዲህ እዛም ደግሞ ሂደን የሚፈጠረውን እናያለን። ነገር ግን ማለት ነው ሁሌኛን የሚያስጨንቀን ተመልካቾቻችን መረጃዎችን ከኛ ለመሰወር በጣም በቃ እነሱ እየሰሩ ነው የሚገኙት ማለት ነው። ሽመልስን ያገቱት ሰዎች እኛ ሽመልስን በጣም እየፈለግነው እንደሆነ ስለሚያውቁ ላይክ ዛሬ እዚህ ጋር ደረስን ስንል እነሱ ደግሞ ከኛ አንድ ስቴፕ እየራቁ እኛ ወደ እነሱ አንድ ስቴፕ ስንቀር እነሱ ከኛ አንድ ስቴፕ እየራቁ ነው የሚሄዱት። እኛም ግን ያለንን አቅም ሙሉ ለሙሉ አሟጠን ተጠቅመን እጅ ከፍንጅ ካገቡበት ገብተን እንደምንይዛቸውና ወንድማችን ሽመልስንም ከነ ሙሉ ጤንነቱ አግኝተን እናንተም እንደምትደሰቱ እኛም እንደምንደሰት ሽመልስን ደግሞ እያሰቃዩት ያሉትን ሰዎች ደግሞ እኛም
ይዘናቸው የእጃቸውን እንደምንሰጣቸው ቃል እንገባላችኋለን። ውድ ተመልካቾቻችን ይህንን ቻናል እንግዲህ እንደምታውቁት ሰብስክራይብ አድርጉልን፣ ኮሜንት አድርጋችሁ ሼር አድርጋችሁ እንደምትተባበሩን ተስፋ እናደርጋለን። እስኪ ዛሬ ደግሞ ወደ ተጠቆምንበት ቤት እንሂድና እዛ ደግሞ የሚፈጠረውን ነገር እናያለን። እንግዲህ እስኪ አንድ ቤት ጠቁመውናል። የሽመልስ አጋች ሴትዮ እዛ ነው የምትገኝ ተብለናል። እንግዲህ እዛ ሂደን ደግሞ የሚፈጠረውን እናያለን። ተመልካቾቻችን አብራችሁን ቆዩ፣ ተከተሉ። እንግዲህ ተመልካቾቻችን ባለፈው በባሏ ምክንያት ሽመልስን አግተዋለች በተባለችው ቤት ላይ ደርሰናል። እንግዲህ ወደ ውስጥ ገብተን ደግሞ የሚፈጠረውን ነገር አብረን የምናይ ይሆናል። ተከተሉ። እንግዲህ ውስጥ ሰው ይኑር አይኑር እንግዲህ ሰላም እንዴት ነሽ? እግዚአብሔር ይመስገን። መግባት እንችላለን? እናትችላለን። ገብተን አንዳንድ ነገሮች እንድናወራ ነበረ። ማናችሁ ማለት ካሜራው ምንድነው? ኦኬ እኛ እንኳን አንቺ ላታቂን ትችያለሽ። እኛ እንኳን እዚህ ቤት ተከራይተን የምንኖር ነበርና በፊት ለካ አሁን ቤቱ ሲቀያየር ምንድነው ብለን ነውና አንዳንድ ነገሮችን ካንቺ ጋር ማውራት ፈልገን ነበር የመጣ ነው። አላቃችሁም። ያው ሰፈር ከሆናችሁ አላቃችሁ። ገብተን መታወቅ እንችላለን፣ ችግር የለም። ማለት አረፍ በይና አንዳንድ ነገሮችን ነው እኮ አይደለም ፈቅጄልህ እኮ አይደለም የሚገባው ጋር እንዳትንካኝ እኮ ተረጋግተሽ ማውራት እንችላለን ሁሉንም ነገር አይደለ? ምንድነው የምረጋጋው እኮ አረፍ በይና ሁሉንም ነገር ለምን እንደመጣው እኔ እነግርሻለሁ። ሰዎችን ሰብስበህ መጣ ካሜራ ይዘህ ለምን እንደመጣው ልትገርሻለህ። ስለ ካሜራ እኮ ምንም ችግር የለም። ሁሉንም ነገር እኮ ተረጋግተሽ አረፍ ብለሽ ማውራት እንችላለን እያልኩሽ ነው አይደለ? ቁጭ በይና እስኪ አንዳንድ ነገሮችን እናወራለን። ቀጥልሽ። ምንድነው ማውራት ይፈልጋል? ይሄ ቤት የወይዘሮ አልማዝ ቤት ነው አይደል? ማናት አልማዝ? ማለት እዚህ ቤት ውስጥ ወይዘሮ አልማዝ ነበረች ተከራይታ የምትኖረው። ውይ ይቅርታ አባት፣ ያው እኔ ማን ይከራይ እንዴት ይከራይ የማውቀው ነገር የለም። አዎ ተከራይ ነኝ። ተከራይ ነሽ ካልከኝ አዎ ተከራይ ነኝ። ያው ተማሪ ስለሆንኩኝ ብዙ ጊዜ እንደውም እዚህ አልቀመጥም። ያው ለስራ እንዲመቸኝ ለአንዳንድ ነገር እንዲመቸኝ ነው እዚህ ያለሁት። አልማዝ ስለምትላ ሴት ግን ምንም የማውቀው ነገር የለም። እኮ አንቺ ከመከራየትሽ በፊት ወር ደግሞ እዚህ ቤት ውስጥ የምትኖር የነበረች ሴትዮ የለችም? እኔ አላውቅም። ባዶ ቤት ነው ያገኘሁት። አላውቅም። እኔ አልማዝ የምትባል ሴትዮ ካላውን አልሰማሁም። ኦኬ እሺ። ምን ያህል ጊዜ ሆነሽ አንቺ እዚህ ቤት መኖር ከጀመርሽ? ይቅርታ አስፈላጊ ነው እሱ ነገር? ለኔ አስፈላጊ ነው። 3 ወር አካባቢ። 3 ወር ኦኬ። ምን አይነት ስራ ነው የምትሰሪው አንቺ? ምን ነው አባት? ነገርኩሽ እኮ ለኔ ለመረጃ ስለሚያስፈልገኝ ነው። በቃ ተማሪ ነኝ አልኩህ እኮ አይደለ? በቃ ዌተር ሰራለሁ፣ ተማሪ ነኝ። ኦኬ ተማሪ የግቢ ነው ኦር የኮሌጅ ተማሪ? ኦኬ እዛ ነው የምትማሪው? እና ሁሌ ክላስ የለም? ይኖራል፣ ሲኖር ሄዳለሁ። ያው አንዳንዴ ደግሞ ስለሚተባበሩኝ አብረውኝ የሚሰሩ ልጆችም ይገቡልኛል ብዙ ሰዓት በፈረቃ ስለሆነ ይሰሩልኛል። በሚመቸኝ ሰዓት አጣብቤ እሰራለሁ ማለት ነው። እዛ ሆኜ ደግሞ ስላልተመቸኝ ነው እዚህ ያስኩት። ሌላ የምጠይቀኝ ነገር አለ? እሺ አንቺ ከመግባትሽ በፊት ማን ነው ይሄን ቤት ላንቺ ያከራየልሽ? የሆነች ልጅ ናት፣ አላውቃትም። ደላላ መጣኝ። በቃ በደላላ ምክንያት ገባን፣ ተከራየን። ማለት ተከራየው። ኦኬ እና ብቻሽን ነው እዚህ ቤት ውስጥ የምትኖሪው? ብቻዬን ነው የምኖረው። ብቻሽን? የኮሌጅ የካምፓስ ተማሪ ሆኖ እንግዲህ ብቻውን ቤት ክራይ ተይዞ ቤተሰቦቼ አነስተኛ ስለሆነ እንትናቸው በቃ ብቻዬን መኖር ፈለኩ። ኖርኩ። ግዴታ ነው እንደ ሰው ጋር አብሮ መኖር? ግዴታ ሳይሆን ይኸውልሽ ለኔ ለመረጃ ስለሚጠቅመኝ ነው እያንዳንዱ ነገር እየጠየቅኩሽ ያለው። ተግባባ? ብቻዬን ነው የምኖረው። እሺ ብቻሽን ነው የምትኖሪው። አንድ ሴትዮ አከራየችሽ። ስትከራይ ደግሞ መታወቂያ ትጠየቂያለሽ። ከየት ሀገር እንደመጣሽ ትጠየቂያለሽ አይደለ? ትዳር እንዳለሽ ይጠየቃል። ከሌለኝ የለኝም እያከራየችኝ ተው ለደላላ ሰጠሁኝ መታወቂያን። እሱ አከራየኝ። በቃ መጣች፣ አየችኝ፣ ገንዘብ ሰጠኋት፣ አለቀ። በአካውንት ነው የማስገባው። ከዛች ምንም የማውቀው ነገር የለም። ኦኬ እሺ መልካም። ስለ ወይዘሮ አልማዝ በእርግጠኝነት እንደምታውቂ እኔ እርግጠኛ ነኝ። ስለምን አልማዝ ነው የምታወራው አንተ? እዚህ ቤት ውስጥ ስለምትኖረው አልማዝ። እዚህ ቤት ውስጥ ማን ነው የሚኖረው? ይኸውልሽ አንቺ ከመከራየትሽ በፊትም ይሁን ተከራይተሽም እኔ በምን አውቃለሁ? እኔ ከመከራየቴ በፊት ስለነበረው ሰው ግዴታ ማጣራት አለብኝ? አንተ ማንም የለም ቤት ውስጥ ፈትሸን ነበር። እያንዳንዱ ነገር ማንም የለም።
ጭራሽ ካለ ፍቃዴ ቤቱንም እየፈተሻችሁ ነው። እስኪ ተረጋጊ፣ ዝም ብለሽ አትጩይ። ምን ማለት ነው? እዚህ አዘናግታችሁ ነው ይዛችሁ ጭራሽ ቤቴንም እየፈተሻችሁ ነው አይደል? ካለ ፍቃዴ እንግዲህ ትልቅ ቤት ነው፣ ብቻዬን ነው የምኖረው። በቃ ማርቴ እኮ ይሄን የሚያክል ቤት ውስጥ እንዴት ነው አንቺ ብቻሽ የምትኖሪው? ጉድ ፈላ ሰውዬ ሙሉ ዕቃ እንደዚህ ተሟልቶ ነው አብረኝ መኖር ፈልጋለሁ እና መብቴ ነው እኮ እንደ ባለ ትዳርም መኖር። በቃ እኔ ጠበብ ያለ ነገር አልወድም። ሰፊ ቤት ፈልጌ ተከራየሁኝ። ምን ነው አንተ አብረህ መኖር ፈልገህ ነው? አልገባኝም። ይኸውልሽ ለምትናገሪው ቃላቶች ለከት ይኑርሽ። ተግባባ? እኔ የመጣሁት ይኑር እንጂ የሰው ቤት ገብተህ እንደፈለገ እየበረበርክ ለከት ይኑርሽ አይከብድም? ይኸውልሽ እዚህ ቤት ውስጥ ይሄንን ያክል ቤት እንደዚህ ሙሉ ዕቃ ተሟልቶ እንዴት ነው አንቺ ብቻዬን እየኖርኩ ነው ትዳር የለኝ የምትይው? ሰውዬ እኔ ምን ለማለት እንደፈለክ ሐሳብ ምን እንደሆነ አልገባኝም። መናገር የምትፈልገው ነገር ተናገር። ሐሳቤ በደንብ እንዲገባሽ በምንግባባበት ቋንቋ ነው የምናወራ። አሁን ትክክለኛውን ነገር ትነግሪኛለሽ ወይስ አትነግሪኝም? ምኑን ነው የምነግርህ? እዚህ ቤት ውስጥ የምትኖረው ወይዘሮ አልማዝ የት ናት? እኔ አልማዝ ስለምትለው ሴት አላውቅም። እኔ ማውቀው በቃ ነገርኩህ እኮ የግቢ ተማሪ ነኝ። ቤተሰቦችም ያን ያህል አቅም ስለሌላቸው እኔ ደግሞ መስራቴን ማወቅም የለባቸውም። እስካሁንም ምንም የነገርኳቸው ነገር የለም። ምክንያቱም ከነገርኳቸው በጣም ይጎድብኛል። እነሱ ትማራለች ብለው ነው የሚያስቡት። እየተማርኩ ነው፣ ግን ደግሞ በቃ ጎን ለጎን እነሱን ማገዝ ስላለብኝ እስካሁንም ብር አስልኪያቸው አላውቅም። እየሰራው እየተማርኩ ነው። መስራት መማር ኃጢአት ከሆነ ንገረኝ። እኔ መማር መስራትሽ ኃጢአት ነው እያልኩሽ አይደለም፣ ግን እዚህ ቤት የምትኖረዋን በእርግጠኝነት ታውቂያታለሽ። እየዋሸሽኝ ከሆነ ግን አላውቃትም፣ እውነት አላውቃትም። እሺ እዚህ ቤት ውስጥ ካንቺ ውጪ የሚመጣ ሰው ኦር ደግሞ የሚኖር ሰው የለም አለ? የለም፣ ጓደኞቼ ይመጣሉ። ያው ክላስ ምናምን እንትን ሲል ይመጣሉ፣ የግቢ ተማሪዎች ጓደኞቼ። በቃ ከዛ ውጪ ምንም ነገር የለም። ማን ይኖራል? እርግጠኛ ነሽ? አዎ። እሺ ቆይ አሁን እንደዛ ከሆነ የግቢ ተማሪ ከሆንሽ ዌተር ምናምን የምትሰሪ ከሆነ ላይክ ቤትሽን እንደምናየው እንግዲህ የባለ ሁለት መኝታ ክፍል ነው። ላይክ ፍሪጅ አለ፣ ቲቪ አለ። ይህንን ሁላ ነገር እንዴ ኢንካምሽ 100,000 ወር 200,000 ነው ወይስ እንዴት ነው? ማለት በዚች ደሞዝ ውስጥ እንዴት ይህን የሚያክል ቤት ትከራያለሽ? ይህን ሁላ ቤት እንዴት ልታመጭ ቻልሽ? በቃ ትልቅ ሆቴል ነው የምሰራው፣ ቲፕ ይሰጡኛል ማለት ከደሞዝ ውጭ ቲፕ ያለ። የዌተር ደሞዝ ትንሽ እንደሆነ ይታወቃል አይደለ? በቃ ጥሩ ከስተመር ያስላለኝ ይሰጡኛል። ምንም አይነት ዌተር ብትሰሪ እኮ በወሬ የሚያገዙኛል። በቃ ዩኒቨርሲቲ ተማሪዎች ጓደኞቼም ያገዙኛል። አንዳንዴ መጣ ያርፋሉ ረፍት በሚሆኑ ሰዓት ይመጣሉ ያገዙኛል አንዳንድ ነገር። ምክንያቱም ለእነሱም እንደ ቤታቸው እንደማረፊያቸው ስለሆነ። ቆይ ግን አይደለም እሱን ተውና ለምንድን ነው የሚቀረጸው? ምን ያደርግላችኋል? ቪዲዮን አጥፋውና ወይም መጠየቅ የምትፈልገውን ነገር ጠይቀኝ። ኖ ስለ ቪዲዮ እኮ ምንም ችግር የለም። ይኸውልሽ እኔ እዚህ ቤት ከዚህ በፊት ተከራይታ የምትኖረው አይ ቲንክ ስሟ ይዘዋል አላውቅም። እንዲሁ ለአንዳንድ መረጃ እንዲሆነን ነው። የሆነ የምትጠራጠሪ ምናምን ነገር ካለ ማጥፋት ይቻላል። እሱ ችግር የለውም። በቃ እሱን እናጥፋልሻለን። ምንም ችግር የለውም። እና እኔም እሷ ላይ ከእሷ ጋር ዝምድና ስላለን በአባት ምናምንም ስለምንገናኝ ከሷ ጋር ለዛ ነው። እስኪ አንዳንድ ነገሮች የምታውቂ ከሆነ ብዬ ነው የመጣሁት። እኔ ምንም አላውቅም። ምናልባት እንግዲህ ሌላ ሰፈር ምናምን ጠይቅ ይነግሩሃል ብዬ አስባለሁ። ያው የዚህ ሀገር ሰዎች ቀለል ያሉ ሰዎች ናቸው። ሁሉም ሰው እንደማይቀሰው በቃ ይነግሩሃል። ኦኬ እንግዲህ ያለ ነው አዳማ ነው። እንግዲህ እስኪ አንቺ ማለት እዚህ ሀገር ነዋሪ ነሽ? የአዳማ ልጅ ነሽ? ኦር አይደለም የአዲስ አበባ ልጅ ነኝ። ኦኬ እና ከዛ መጥቶ እዚህ ጋር ቤት መከራየቱ ለምን አስፈለገሽ? ተማሪ ነኝ እያልኩ እኮ ነው አይደል? ተማሪ ነኝ እየተማርኩ ነው። እዚህ እየሰማኝ አልመሰለኝም። ተማሪ ነኝ እያልኩ ድጋሚ መልሰህ ለምን እንደምትጠይቀኝ? ኦኬ እሺ እንደነገርሽኝ እንግዲህ ዌተር ነው የምትሰሪው። በዛ ላይ እንግዲህ አንዳንድ ነገሮችንም እንደጠየቅኩሽ ነው። ከዚህ በፊት እሺ ተከራይታ የምትኖረው ሞር እኔ ዘመዴ ስለሆነች በጣም እያፈላለኳት ነውና እስኪ ስለሷ አውር ደግሞ የሰማሽው ነገር ካለ እስኪ አንዳንድ ነገሮች እንድትነግሪኝ። ስለምትላት ሴት ምንም የሰማሁት ምንም የማውቀው ነገር የለም። ምናልባት ሰፈር ጎረቤት መጠየቅ ትችላለህ የሚያውቁት ነገር ካለ። እኔ ግን የማውቀው ነገር የለም። በምችለው አቅም ያለኝ መረጃ ነግሬሃለሁ። ስለኔ ነው የማውቀው፣ ስለሌላ ስለማንም አላውቅም። እንዳልኩ ያናልም አልቆየውም። በቃ የጨረስን መሰለኝ። አሁን ከዚህ በላይ
እንደዚህ ነው እንደዚህ ተፈጥሮ ብዬ ስለሷ ምንም የምሰጥ መረጃ የለም። ስለማላውቀው ሰው ምን ብዬ ልስጥ? ይኸውልሽ እንግዲህ አሁን እስከዚህ ሰዓት እንግዲህ በአግባቡ ተጠያይቀናል አይደለ? እኔ ፍለጋ የመጣሁት ወይዘሮ አልማዝ አክስቴን ነው አልኩሽ አይደለ? እሺ እኔ እሷን ፍለጋ መጣሁ። አንቺ እዚህ ቤት ውስጥ ምን ትሰሪያለሽ? የምሰራውን እኮ ነገር አይደል? ዌተር ነው የምሰራው አልኩ። ተማሪ ነኝ አልኩ። ቆይ ለምን ተከራየሽ ነው አልገባኝም። አንቺ ልጅ ቀልድን ያልሽው እንዴ? እሺ የዩኒቨርሲቲ ተማሪ ከሆንሽ እሺ ዶርም ለምን አትከራየሽ? አዎ እያስፈራራሁሽ ነው እንዴ? እሺ ቆይ የዩኒቨርሲቲ ተማሪ ነሽ አይደል? ዶርም እኮ አንድ እኮ ተከራይተሽ እኮ መኖር ትችይ ነበር አይደል? ይሄንን የሚያክል ቤት ለምን ቤት ተከራየሽ ብሎ ጥያቄ የሚያናድር ነገር እኔ አላውቅም። ለምን ቤት ተከራየሽ አይደለም የኔ ጥያቄ። ይሄንን የሚያክል ቤት ተከራይተሽ ብቻ እኔ ደግሞ እዚህ ቤት የመጣሁት ወይዘሮ አልማዝን ፍለጋ ነው። ወይዘሮ አልማዝ ደግሞ አክስቴ ናት። ገባሽ? እና እኔ ምን ላድርግሽ? ምን አድርጌ ነው የምትለኝ? እኮ እሷን ፍለጋ እዚህ ቤት ተጠቁሜ ስመጣ አንቺን አገኘሁ። አንቺ ወይዘሮ አልማዝ ነሽ ኦር ምንድነው የምትሰሪው? ማለት ወይዘሮ አልማዝ ወይዘሮ ያልክ አልማዝ ሜቢ እኔ አሁን ወይዘሮ ለመባል የደረስኩ አይነት ሰው ነኝ። ይኸውልሽ ቆይ እንደምታወራው አይደለም። እኔ እየቀለድኩ አይደለም፣ የምሬን ነው እያወራሁት። በምችለው አቅም በሰላም ላውራህ እየሞከርኩ ነው። አንተ ግን ትግስቴን እየተፈታተንከኝ ነው። ምንድነው የምትፈልገው? ተፈታተንኩሽ በጣም እንዴ? በግድ ለምን ቤት ትልቅ ቤት ተከራየሽ ብሎ ጥያቄ እኔ አላውቅም። ምን ማለት ነው? ብር ገንዘብ ካለኝ ምንስ ብከራይ? እኔ ገንዘብ ካለኝ ለምን ኮንዶሚኒየም አልከራይ? ምን አገባው አንተ? ይኸውልሽ የሚገባሽ ከሆነ አንድ ነገር ልንገርሽ። እኔ እዚህ ቤት የመጣሁት የወንድሜን እናት ፈልጌ ነው። ይገባሻል? እዚህ ቤት ተጠቁሜ የመጣሁት ደግሞ አክስቴን ነው። እኔ እሷን ፍለጋ ስመጣ አንቺ እንዴት እዚህ ቤት ውስጥ ትቀመጫለሽ? እሷ ይሄን ቤት ለቃለች የሚል ምንም አይነት መረጃ የለንም። አንዴ አክስቴ ናት፣ አንዴ የወንድሜን እናት ፈልጌ ነው የመጣሁት። አይጋጭብም? ግን ዘመድ ስለሆነ እኔ እንደፈለኩኝ እጠራታለሁ። አንተ እንደፈለክ ጥራት፣ እኔን ግን እንደፈለክ የማድረግ መብት የለም። እሺ እንዴ ምንድነው የፈለከው? ቆይ ምንድነው የፈለከው? በቃ ትቼ ልሉጣ? ቤቱን ነው የፈለከው ነው? አልገባኝም። እኔ ቤቱን ሳይሆን የፈለኩት እዚህ ቤት የሚኖረውን ሰው ነው። ገባሽ? እኔ እሺ ከየት ላምጣልህ? ሂድና ወጣ ጠይቅ። እንዴ ቆይ እኔ የት እደብቃታለሁ ብለህ ታስባለህ? ምን ሳደርጋታለህ አንተን አክስት? ማለት በሰላም ብናወራ የተሻለ ይሆናል ብዬ አስባለሁ። ሰላም ካልፈለክ ደግሞ ጉልበት ከሆነ የፈለከው ደግሞ አንተ ሰው እንዳለ እኔም ደግሞ ሰው ይኖረኛል። ሰው አለሽ? እሺ በጣም አሪፍ። እኔ ያ ጓደኞች አሉኝ ለኔ የሚከላከሉ። ሰው በጣም እየተፈታተንከኝ ከምታስበው በላይ ማለት ሴት ናት ብለህ ይሁን ቪዲዮ አስቀምጠ ካለ ፍቃዴ ሰዎችን ሰብስበ ምናምን እያወራ ያለበት መንገድ ልክ አይደለም። ልከስም እችላለሁ፣ በደንብም ያስጠይቃል። ሰው የሰው ቤት ዝም ብለህ ዘው ብለህ እኔን ገፍትረህ ገባ። ኦኬ አልኩ፣ ዝም አልኩ። ለእያንዳንዱ ጥያቄዎች ያው ቢሳሳት ነው ብዬ መልስ ለመስጠት እየሞከርኩ ነው። አንተ ደግሞ ያው በጣም ጉልበት እየተጠቀምክ በምችለው አቅም መልሼ ይልሃለሁ። አሁን ግን ምንም የምመልስልህ ነገር የለም። ውጣልኝ በቃ በህግ አምላክ ውጣልኝ። እኔ ምንም አልልህም። በእርግጥ ህግ የለም ግን ውጣ። ስለ ህጉ እኮ አንቺ አታስተምሪኝ። በቃ እሺ ውጣ። እኔ እዚህ ቤት ማን እንዳለ ሁሉንም ሰፈሩን አጠያቄ መረጃ ሰብስቤ ነው የመጣሁት። ይገባሻል? በቃ ውጣልኝ። አልማዝ የምትባል ሴትዮ የለችም። ምን ነው መታወቂያዬን አምጥቼ ላሳይህ? እኔ ስለ መታወቂያሽ ምንም አይመለከተኝም። ገባሽ? ታዲያ ምንድነው እሺ ከኔ የምትፈልገው? በቃ እኔ ምንም አውቀው ሰው የለም። ውጣ። የምታውቂው ሰው እንደሌለና እንደሌለማ እያንዳንዷን ነገር ተነግሪኛለሽ ገና። ገባሽ? ምንም አውቀው ነገር የለም እያልኩህ እኮ ነው። ምንም የምታውቂው ነገር የለም። ይኸውልሽ ይገባሻል? ወይዘሮ አልማዝ የምትባለው ወንድሜ ሽመልስን አግተዋለች እና እሷን እስክታመጪ አንድ ነገር አለቀሽም አንቺን። ይገባሻል? ይሄን የሚያክል ቤት ይዘሽ የግቢ ተማሪ ነኝ የምን ተማሪ ነኝ በጣም ትጫወቻለሽ። እሺ ይኸውልሽ አሁን በምንግባባበት ቋንቋ እናውራ። ከዚህ በላይ መወሻሸት መለማመጣችን በቂ ይመስለኛል። ምክንያቱም ምንም የማላውቀውን ነገር ምንም ብዬ ልመልስልህ አልችልም። አልማዝ የምትባል ሴትዮ አዋቃለሁ። አልማዝ እንደዚህ ነበረች። ዝም ብዬ ስለማላውቀው ታሪክ መለፍለፍ አግባብ ነው ብዬ አላስብም። ስለማታውቂው ነው ጅል መስለሻለሁ። ጸጥ ብዬ መጥቼ በቃ አንተ ስለማላውቀው ነገር እንድነግር እያስገደድከኝ ነው። አልማዝ የምትባል ሰው እዚህ ቤት ውስጥ እንዳለች እኮ መረጃ አለኝ። እሷን ፍለጋ መጣሁ። አንቺ እዚህ ቤት ውስጥ ምን ትሰሪያለሽ? እኔ ይኸውልሽ አመጣጤ እኮ እሺ አንቺ አሁን ምንም የምታውቂው ነገር እንደሌለ ነበር አይደል ስነግርኝ የነበረው?
እሺ እንተዋወቅ። እሺ ካንቺ ጋር ስምሽን ንገሪኝ እስኪ በቅድሚያ። ቃል። እሺ ቃል፣ እስኪ ማለት ይሄን ቤት እንዴት ልትከራይ እንደቻልሽ በቃ እስኪ አመጣጥሽን የህይወትሽን ታሪክ እስኪ ንገሪኝ እስኪ ለኔ። በቃ አዲስ አበባ ነው ተወልጄ ያደግኩት። ከዛ በቃ ጎበዝ ተማሪ ነበርኩኝ በሰዓቱ ውጤት መጣልኝ። እኔ አዲስ አበባ ነበር መግባት የፈለኩት፣ ነገር ግን በቃ አዳማ ደረሰኝ። ያው ቤተሰቦቼ እኔን እዚህ ለመላክ በጣም ብዙ መስዋዕትነት ከፍለዋል። በቃ እንዲቸገረኝም እንዲከፋኝም አይፈልጉም። ምክንያቱም አንድ ልጃቸው ነኝ፣ ሌላ ልጅ የላቸውም። እነሱ ደግሞ ለኔ መቸገራቸው ለኔ ከባድ ነው። ምክንያቱም ቦር ለኔ መላክ አለባቸው። ለራሳቸው መተዳደሪያ ግድ ነው ሁሉም ሰው እንደሚቸገር። እኔ ያን ነገር ሳይ ደግሞ አልቻልኩም። ምክንያቱም ዩኒቨርሲቲ ውስጥ በጣም ብዙ ነገር ያስፈልጋል፣ ኮፒ ማድረግ ያስፈልጋል፣ ለብዙ ነገር ከጓደኞች እኩል መሆን አለብህ፣ መልበስ አለብህ። ያው የዩኒቨርሲቲ ምግብ ያን ያህልም ስላልሆነ በእኔ ደግሞ በጣም በቅንጦት በሚባል ደረጃ ነው ያደግኩት። ያ ነገር ስላለ ውጭ ነው ብዙ ጊዜ የምበላው፣ የዛ ገንዘብ አለ። ብቻ ምን አለፋ በጣም ከባድ ነበረ። ያው የሚላከው ብር ያን ያህል አይበቃኝም ነበረ። ቤተሰቦቼን ደግሞ ላኩ እያልኩኝ ማስቸገሩ ከበደኝ። ምክንያቱም እኔ እነሱን መርዳት ባለብኝ ሰዓት ላይ እነሱ እኔን መርዳታቸውን ሳስብ ለእኔ ሰላም እየሰጠኝ አልነበረም በሰዓቱ። እና በቃ ጓደኞቼንም አማከርኳቸው ምናምን። እና ዩኒቨርሲቲ ውስጥ ደግሞ ግዴታ የሆነ መምህር ነበረ ወይ የሆነ ገንዘብ ካልከፈልሽ ውጤትሽን አላስተካከልሽ ምናምን ነገር አለ። ምክንያቱም እኔ እሰራ ነበረ። ስሰራ ደግሞ በቃ ማለት የሚያመልጡኝ ክላሶች ነበሩ ምናምን፣ ማልማራቸው ነገሮች ይበልጡ ነበረ። እና ውጤትሽን እንዳስተካከልልሽ ወይ አብረሽኝ ተኝ ወይ ደግሞ በቃ እንትን በያለኝ ገንዘብ ክፈይ አለኝ። እኔ ደግሞ ገንዘቡ የለኝም፣ ምክንያቱም እሱ የጠየቀውን ያህል ገንዘብ ማግኘት ስለማልችል። በቃ እናትና አባቴ ደግሞ የኔን መመረቅ ይጠብቃሉ። ስለዚህ የነበረኝ አማራጭ ክለብም ቢሆን ማታ እየወጣው ዌተር መስራት ነው ያለኝ አማራጭ። ስለዚህ እዛ ማታ ደግሞ ግዴታ መገኘት ስላለብኝና ስለማልችል ማታ መስራት ስለማልችል ያለኝ አማራጭ ቤት መከራየት ነው። ቤት ስከራይ ደግሞ እንዳልኩ ጓደኞቼ ያግዙኛል ገንዘብ ምናምን የቤቱን፣ ምክንያቱም እነሱን መጥተው ይዝናኑበታል ምናምን። በረፍት ሰዓታቸው እዚህ ነው የሚያመሹት፣ እዚህ ያጠናሉ ምናምን። ያ ነገር ስለነበረ ያግዙኛል እነሱ። እኔም ደግሞ መከራየቱ አግባብ ነው ብዬ ስላሰብኩኝ ተከራየሁ። እዛውኝ ጭራሽ የማይታሰብ ነገር ስለሆነ ስለዚህ ገንዘቡን ለሱን ከፈልኩት። የሱን ከከፈልኩለት በኋላ ነው ቤተሰቦቼን መርዳት አለብኝ። ስለዚህ እዚህ ያሰብኩት የሱን ገንዘብ እስከምከፍል ነበር እዚህ ለመቆየት። ግን በቃ መክፈል አለብኝ የሱንም ገንዘብ። የሱን ከከፈልኩ በኋላ ደግሞ መውጣት አልቻልኩም። ምክንያቱም አሁን ደግሞ ቤተሰቦቼን መርዳት አለብኝ የሚል ሀሳብ ነበረ ጭንቅላቴ ውስጥ ነበር። እረዳቸዋለሁ እነሱን ትንሽ ላጠራቅምና ለነሱ ልኬላቸው ለሆነ ነገር ከሆነላቸው በኋላ እኔ ደግሞ አርፌ ትምህርቴን እማራለሁ። የኔንም ቢያንስ እስከ እረፍት የሚሆነውን ታይሚንግ ድረስ እንትን እሸፍናለሁ ብዬ ነበር ያሰብኩት። በቃ ከበዚህ መሀል አንተ በጣም ተፈጠረው ነገር ያን አላውቅም። እስካሁን ራሱ ምን ፈልገህ ለምን እንዴት እንደዚህ እንደምታደርግ አላውቅም። ግን ደግሞ ያው ወጦ መከራየት ወጦ መማር ይህን ያህል የሚከብድ መስሎ አልታየኝም። ማለት እያስጨነቀኝ ነው። ይኸውልሽ ታሪክሽ በጣም እንትን ነውና እንደነገርሽኝ፣ ግን የግቢ ተማሪ እያለሽ ላይክ ፋሚሊዎችሽን ሰፖርት ማድረግ በጣም ትፈልጊያለሽ እና ብዙ ኢንካም እንደምታገኝም ነግረሽኛል። ግን ይህን የሚያክል ቤት ተከራይተሽ ከመኖር ላይክ አንድ ዶርም ተከራይተሽ ከዛ በኋላ የምታገኘውን ኢንካም ለቤተሰቦችሽ ለምን? ምን ያውን ብዙ ጊዜ የማዘርም የፋዘርም ጓደኞች ምናምን አዳማ የሚኖሩ ሰዎች አሉ ብዙ ጊዜ እና አልፈልግም። ምክንያቱም ለራሴን አንድ የሆነ ግቢ ውስጥ መኖር ነው የፈለኩት። ምክንያቱም ይሄ አከለ ግቢ ጋር እኮ ተከራይታ አየናት እኮ። እኔ ብዙ ጊዜ ከቤት አልወጣም፣ ለስራ ብቻ ነው የምሄደው። ያንንም ማክስ አድርጌ ምናምን ተሸፋፍኜ ነው የምሄደው እንጂ አልሄድም። ምክንያቱም ካዩኝ የሚፈጠረውን ነገር አውቃለሁ እና
ተከራይ ስትሆን ደግሞ አሁን የዚህ አከራይ ጋር ማናት ምንድናት ለምንድናት የሚለውን ታሪክ የማውቀው ነገር የለም። ምንድነው እንትን እኮ ብቻ ምንድነው አንተ ማለት ምን ይሰራው እያልሽኝ ነበር እንዴ? እኮ ጓደኛዬ ነው ማለት የግቢ አንቺ ለምን ፈቀድሽለት? አንቺ ማን ነው እሱ? እስኪ ቆይ ስለኛ ተረጋጋና ሁሉንም እናወራለን። እሷ ምን ነው ብቻዋን እንደምትኖር ነው እየነገረችኝ ያለችው። ብቻዋን እንደምትኖር ነው እየነገረችኝ ያለችው። እንዴ ያ ግቢ ተማሪ እዚህ ቤት እንደምትኖር ብቻሽ እንደምትኖር እየነገርሽው። አንተ ራስህ ማን አንተ ራስህ ውጣ ተረስታ። እስኪ ቆይ ተረጋጋ። ማውራት እንችላለን አይደል? ብቻዬን ነው የምኖረው ብለሽ ነግረሽ ተረጋጋ። እሷን ልቃቃትና ቁጭ ብለህ ሁሉንም ነገር እኮ መነጋገር እንችላለን። አንተ ራስህ ማን ነህ? ቁጭ በልና ሁሉንም ነገር ማውራት እንችላለን። እኔ አንቺ ቁጭ በይ አርፈሽ። አልቀመጥም። አንተ ራስህ ማን ነህ? ሁሉንም ነገር እናወራለን። አንተ ራስህ ውጣ። ሁሉንም ነገር እናወራለን። ምንድን ነው የተፈጠረ ያለው? ብቻሽን እንደምትኖሪ አንዴ አንቺ እየነገርሽኝ የነበረው ስሚ አንቺ ወይ ለማን መልስ? እሺ ለማን ልመልስ ማለት ምን ማለት ነው? ብቻ ተረጋጋና ሁሉንም ነገር ተረጋጋና ሁሉንም ነገር እንችላለን። እንዴ ምክንያቱም ሳትሰማ ዝም ብለህ ነው ጭራሽ እኔን ታስፈራሪኛለሽ? ሰማኛለህ? ከቤተሰቦች የተልኮ ከሆነ ቤት ትሰማኛለህ? አትበይ። እስኪ ተረጋጋ። ቆይ እሷን ልቀቃት ነው ሁሉንም ነገር አንተ ራስህ ተረጋጋና ቁጭ ብለህ ካሜራው ራሱ ምንድን ነው? ሁሉንም ነገር ቁጭ ብለህ ማውራት እንችላለን እያልኩ ነው ያለው። ቁጭ ብለህ ሁሉንም ነገር ማውራት እንችላለን። ሰው ምንድን ነው እዛ ጋር የተሰበሰበው? ይኸውልህ በስነ ስርዓት የማታወራ ከሆነ እዛ ጋር የምታያቸው ሁሉንም አስገብቼ የእጅህን አሰጥተና ሁሉንም ነገር ታወራታለህ። ቁጭ ብለህ አንተ ማን ነህ? ቁጭ በልና ሁሉንም ነገር ተግባብተን ማውራት እንችላለን እያልኩ ነው። ቁጭ ብለህ ተግባብተን ማውራት እንችላለን እያልኩ ነው ያለው። ቁጭ በል አርፈህ። ይኸውልህ የማትቀመጥ ከሆነ እዛ ጋር ይታይኳል አይደል? ሰው ምንም ይምጣ ሁሉንም አስገብቼ የእጅህን አሰጥቼ ሁሉንም ነገር አሳያለሁ። አታስፈራረኛ አቦ በእናትህ ፈርቻለሁ። አሁን ውጣልኝ። ቁጭ በልና ሁሉንም ነገር ውጣልኝ አልኩህ እኮ። ይኸውልህ ቆይ ለምን አትረጋጋ? ለምን የምረጋጋው? አንቺ አፋ ደብረሽ አፍሽን እንዳትከፍቺ ክፍታፍ። አሁን ውጣልኝ። ወይዘሮ አልማዝ የት ነው ያለችው? ምን ገና ካንተ ጋር የምናወራረደው ብዙ ገንዘብ አለን። ገባ? ምንድን ነው የምታወራው? ወይዘሮ አልማዝ ወንድሜ ሽመልስ የት ነው ያለው እያልኩ እኮ ነው ያለው። ሰውዬ ሽመልስ የት ነው ያለው እያልኩ ነው ያለው። አልፈቀድኩላ ሁሉ ነገር እናወራታለን። ገባ? ስለምታወራው ነገር አላውቅም። ሽመልስ የት ነው ያለው እያልኩ ነው ያለው። ሽመልስ የት ነው ያለው? ወንድሜ ሽመልስ እዛ አሳግታችሁ የምትጫወቱበት ነገር ገና አንድ ባንድ እናስወርዳለን። አሁን አርፈህ ቁጭ በላ። እያንዳንዷን ነገር ማውራት እንችላለን። ገባህ? ቁጭ በልና እያንዳንዷን ነገር እናወራለን። ነገር ማውቀው ነገር የለም። እኔ ከእሷ ጋር ቁጭ በልና እናወራታለን። እሺ ቆይ አንዴ ተረጋጉ። ይገባሃል? የገባህበት ገብተህ ታውጣታለህ። እሺ በስርዓት ማውራት ይቻላል። እሺ እነግርሃለሁ። እኔ እነግርሃለሁ። ስርዓት ማሲስ ከሆነ እያንዳንዷን ነገር ውጭ ወጣን እናወራታለን። ይገባል? እሺ እኔ ላውራ። አንተ ላውራ። አንዴ ምንድን ነው የምታወሪው እኮ? ማውራውን ነገር እኔ ላውራ። አንተ ውጣ። አንዴ ለምን ነው የምወጣው? አሁንም ሰው የለም ብለሽ እንደ ቅድሙ ልታወሪው ነው የምወጣው? እሺ ቆይ ከኔ ምን እንደምትፈልጉ ነበር ስነግሪኝ የነበራል። ማን ነው ይሄ ሰው? ማንስ ቢሆን ምን አገባ? አንተ ራስህ ማን ነህ? ወንድሜ ይኸውልህ፣ ተረጋግተህ ማውራት የማትችል ከሆነ ሁሉንም ነገር በጉልበት ማድረግ እንችላለን። ይገባሃል? ሁሉንም ነገር እንደዚህ አውርተን ማንግባባ ከሆነ እዛ ጋር ይታይኳል አይደል? ሰዎች በጉልበት መስራት እንችላለን። ሁሉንም ነገር እኔም ሰው ነኝ። ንገሪኝ፣ አንቺ ማን ነው? ምንድን ነው? ሰው ነኝ። ባልሽ ብቻሽ እንደምትኖሪ ነበረ ቀደም ስትነግሪኝ የነበረው አይደል? እኔ ከቤተሰቤ ተልከ ይሆናል ብዬ ነው። ኦኬ እሺ። አንቺ ሲጀመር አንቺ የማታውቂውን ሰው ለማስገባሽ ለምን ነው ዝም? ቅድም እያወራን ቆይተን ምንም አይነት ሰው እዚህ ቤት እንደማይገባ እየነገርሽኝ አሁን ምንም አይነት ሰው እንደማይገባ ለምንድን ነው ሰው የማይገባ? እኔ አብሬያታለሁ እንዴ? ባሉ አይደል እንዴ? ለምንድን ነው ባል እንደሌላት ነበረ እኮ ቅድም እያወራን የነበረው። ምን አንቺ ልክስክስ፣ ድሮም አላምንሽ፣ ማስመሳይ ነሽ። አሁንም ቢሆን ሰብስበሽ ይዘሽ መጣሽ። ደራስሽ ሴት አፕል ሰሪ እንጂ እኔን ወደሽኝ አልነበረም ማለት ነው። ጌም ስትሰሪብኝ ነበር ማለት ነው። እኔ ለምን አትረጋጋም? ለምንድን ነው የምረጋጋው? ዝም በይ ቆሻሻ። አሁን ዝም በይ አፍሽን ክፈል እንዳከፍሽ። አንተ ተረጋጋና ሁሉም ነገር ማውራት እንችላለን እኮ። ቆሻሻ ሲጀመር ምን እንዳንቺ አይነት ሴት በቃ እኔ ፍላጎቴም አልነበረም። በማልፈልገው መንገድ ነው የገባሁት። ምኑ ነው የሚበቃኝ? መልስ እንዳትሰጪኝ። ይኸውልህ ቅድም ያልኩህ ሁሉም ታሪክ እውነት ነው። ልክ ያልሆነው የለኝም ያልኩህ ነው። የተረገመች ቀን እሱ ጋር አልከመነች። ምን ማለት ነው የተረገመች ቀን? ከዛ በኋላ እኔ ለኔ ነው የተረገመ ቀን፣ ላንቺ አይደለም። እሺ ማላ እርግዝና ተፈጠረ። እርግዝና? አዎ
ጭራሽ አርግዘሻል? አዎ ከዛ ትምህርት ምትጪ እሱ ጋር ነው ሲጀመር ቤተሰቦቼን ትጪ እሱ ጋር ነው ይራስ አግባብ አይደለም ምክንያቱም ለኔ ይለው ኧረ እባክሽ እኔ ነኝ ካንቺ ጋር መሆን አግባብ የሌለ ከማይመጥነኝ ሰው ክብር ከሌለው ሰው ክብረ ቢስ ሊቆጫለ ያልኩ ምንም አይቆጨኝም ከፈለግሽ ገደል ግቢ እንዳንቺ አይነት ሰው ማየትም አልፈልግም ከጎኔ እንዲሆንም አልፈልግም ወራዳ እሺ ጭራሽ ሰብስበሽ ቤት አምጥተሽ አንቺ አላውቀው ምናምን ትያለሽ ቁጭ ብለሽ ስታወሪ ቆይተሽ አሁን እኔን አስደበደብሽኝ አይደለ እኔና አንቺ እናወራለን እኔና አንቺ እናወራለን እሺ እናወራው ነገር የለም ይሄን ቃል ግን አስታውሶሽ የምን ቃል ማስታወስ ነው እኔ ቃሉን ቀርቶ አንቺንም ራሱ ማስታወስ አልፈልግም እንዳንቺ አይነት ሰው በቃ ይሄው ነው የምትነግሪኝ ላንተ ነገር እሺ አሁን በመጣ በትግል ቀጥ ብለው ጣል ይበናት ውጡልኝ በቃ ስለምንወጣው እኮ አንተ አይደለም የምትነግረን ይገባል ስለመጣውበት ጉዳይ እያንዳንዷ ከግብ ሳላደርስ ከዚህ ቤት ንቅንቅ አለልኝ ይገባማ ገና ሳልነግረው ትወጣ ነበር የማይገባ ስለሆንክ ነው ማን እንደሚገባው ማን እንደማይገባው ጊዜ ያሳየናል እሱን እናየዋለን ምንም ችግር የለውም አሁን ግን ለምጠይቅ እያንዳንዷ ጥያቄ አግባባዊ መልስ ተሰጠኛለህ ተግባባ እኔ እንዳንተ አይነት ሰዎች መስጠት አልፈልግም በጉልበት ለሚያምን ሰው መልስ መስጠት አልፈልግም በጉልበት የምታምነውማ አንተ እኮ ነህ እኔ በጉልበት አላምንም እሺ እዚህ ቤት ተከራይታ የምትኖር የነበረችው ወይ ማንንም ተከራይ የለም እኔ ነኝ አትጨርሱ አንተ ነህ አዎ ምን ነው ቸኮልክ ታዲያ ገና ስሟንም ሳልጠራ ገና የማልፈልገው ወሬ ሲሆን ማዳመጥ አልፈልግም በቃ እንደዛ ነገር ነው አዎ በጣም ደስ ይላል እንደዛ ከሆነ በምንግባባበት ቋንቋ ማውራት እንችላለን ማለት ነው ተግባባን ካንተ ጋር ምንም አይነት ቋንቋ ያግባባን የሚያግባባ ምን እንደው ታውቃለህ ለቀ መውጣት ብቻ ካሜራህን አጥፍተህ ተሰብስበህ ውጣ በቃ እሱ ነው የምፈልገው ይኸውልህ እኔ እዚህ ቤት ስመጣ ሁሉንም ነገር በማስረጃና በመረጃ ጠንቀቄን ይዤ መጣሁት ይገባል አታስፈራሪኝ በእናትህ እኔ መፈራ ሰው አይደለሁ የፈለከው ማስረጃ መሰብሰብ ትችላለህ እኔ ጋር ምንም አይነት ማስረጃ ይኖር ንጹህ ሰው ነኝ እንደናንተ እኔ በጉልበት የሚያምን ምናምን ሰው ቤት ዘሎ ገብቶ ምናምን ወንጀል ሰርቶ የሚወጣ ጸባይ የለኝም እሺ እኛ ህጋዊ ጋዜጠኛ እንደሆነን ከፈለክ መታወቂያ ላሳይ ይችላልው ይገባል እሱ ችግር የለውም እየተስፋፋ ያለ ነገር ነው መታወቂያ እኮ ኖርማሊ ይሰራል ለኔ ነው የምትነግረኝ እሺ አሁን ወደ ጉዳያችን እንግባና እዚህ ቤት ተከራይታ ስትኖር የነበረችው ወይዘሮ አልማዝ የት ናት ምን ጾታዬን ቀየራችሁት እንዴ እኔ ነበር በጣም ትጫወታለህ እኔ አልጫወትም የምትጫወቱት እናንተ ናችሁ ሰው ቤት ዘላችሁ ገብታችሁ የማይሆን ስራ የምትሰሩት እናንተ ናችሁ በፊትም አሁንም ቀጣይ ምን ነኝ እዚህ ቤት የምኖርበት ማንንም ሰው የለም ዝም ብለህ ሰው ቤት ዘላ ገብተህ ሰው አትደባደብ አደንፋ ምናምን አትበል በጉልበት ምንም አያዋጣችሁ የትም አትደርሱም ማለት ነው እውነቱን ልንገር እየሰማይ ከሆነ ማለት ህሊና ካለ ከሰማ ጆሮ ካለ ማዳመጥ ከቻልክ አዳምጠኝ በደምብ ማንንም የለም አንተ የምትፈራው ነገር አለ እንዴ ለምን ነው የምፈራው ምንድነው የምፈራው እውነታውን አትነግራቸውም እንዴ እኔ ሁሉ ጊዜ አልማዝ ያስተዋራ ሰምቻለሁ በስልክ አልማዝ እያለ ስለምን አልማዝ ባለቤት እንኳን እያወራች አንተ ለምንድን ነው ቆይ ለመደበቅ የምትሞክረው ከኛ ስለምታወራው ነገር አላውቅም ወይዘሮ አልማዝ እያለ በስልክ ሲያወራ ሰምቻለሁ እያለች እኮ ነው አላወራው መጀመሪያ ብቻዬን ነበርኩ አለች አይደል ካድቻ እኔን ካድች እቺ ካሪ እኔን ካድች አሁን ደግሞ እኔ ቆይ ችግርሽ ከኔ ጋር ምንድነው ላኩት ሰው ስለመሰለኝ ነው እንጂ እኔ ምንም የካድኩት ነገር የለም አንዴ ከወጣ ላይ ቀር ደግሞ ማለት ስንት እንዳላረግሽ የምትፈራው ነገር አለ ማናት አልማዝ ሲጀመር ሁልጊዜም ልጠይቅ እፈልጋለሁ ሲጀመር ሁልጊዜ ነው የምታወራው አይደለ እኔ ውስጡኝ የማልሰማ ነው የሚመስለው ለሪት ተነስተ መጣ ሶፋ ላይ ስታወራት እኔ ከማንንም ጋር አላወራም ሲጀመር አንቺ ቤት ብቻዬን ነኝ አልሻ አሁን ደግሞ እኔ ስመጣ አልማዝ ምናምን ምን ያማቻው ሁለታችሁ ሌላ ሚስጥር ስለኛ አልማዝ የምትልክ አይደለ በስልክ እያወራ ሁልጊዜ እያወራ ነው እያለች እኮ ነው እንግዲህ ካንተ ጋር የምትኖር ባለቤት ናት እንደዛ እያለች ያለችው አይደለ ምን ነው የማውራት ውስጥ ካለብህ ለፍልፍ እንደፈለገ ጩህ ስለምትሉት ነገር ነው አላውቅ ይኸውልህ እስከዚህ ሰዓት እንግዲህ በትዕግስት እያወራን ነው አይደለ መግባባት የሚያቀተን ከሆነ ደግሞ በምንግባባበት ቋንቋ ማውራት እንችላለን ይገባህ እኔ ነኝ በትዕግስት እያወራሁም ታግሽህም ያለሁት እኔ ነኝ ቤቴ መተህ ከእንደዚህ አይነት ወራዳ ጋር መተህ ሚስጥራችሁ ወይዘሮ አልማዝ ማናት በስልክ ታወራለች እያለች እኮ ነው ያለች አይደለ ወይዘሮ አልማዝ ማናት እያልኩ ነው በምንግባባበት ቋንቋ እንድናወራ በጣም እየተለማመጥኩ ነው እየተማጸንኩ ነው ያለሁት ይገባል ከዚህ በላይ ግን መግባባት ማንችል ከሆነ በምንግባባበት ቋንቋ እናወራለን ወይዘሮ አልማዝ ጋር በተደጋጋሚ በስልክ እንደምታወራ እየተናገረች ነው ባለቤት ማናት ወንድሜ ሽመልስን የት ነው ያረጋችሁት ምንም አይነት ነገር በዘል ከኔ ጋር ምንም ነገር የለም ስለል
አስፈላጊ ከሆነ በጉልበት የምታምኑ ከሆነ የፈለጋችሁት ማድረግ ትችላላችሁ። ከዛ ውጭ ምንም ነገር በጉልበት ሳይሆን እኛ በህግና በስነ ስርዓት ነው የምናምነው። ወንድም ይገባሃል? አሁን ሽመልስን የት ነው ያረጋችሁት? ወይዘሮ አልማዝ የት ነው ያለችው እያልኩ ነው ያለሁት። ይገባል? ስለ ሽመልስም ስለ አልማዝም የማውቀው ነገር የለም። ሌላ ነገር አስበህ ከሆነ የምትፈልጉትን ነገር ማድረግ ትችላላችሁ። ከዛ ውጭ ደግሞ በልህ ከሆነ ደግሞ ካንተ እኔ እብሳለሁ። ማን እንደሚበስ እናያታለን። አሁን ትናገራለህ አትናገርም? ወይዘሮ አልማዝ የት ነው ያለች እያልኩ ነው ያለሁት እኮ። ትናገራለህ ወይስ አትናገርም? ትናገራለህ አትናገርም? ግደለኝ። እሺ ትናገራለህ አትናገርም? አልናገርም ማለት እኔ በጣም ያስፈራችሁኝ እውነት። ይኸውልህ ወይዘሮ አልማዝ ጋር በተደጋጋሚ ታችሁም ጋር ማውራት እየቻልኩ አይደለም። በዚህ ብታፈርጡኝ የሆነ ነገር ቢሆን ሌላ ታሪክ። ቆይ ምንድነው ሐሳባችሁ? ማለት በግልጽ ተናገሩ። አንተን ሰውራ እሱ ይጫዋል፣ እሱን ሰውራ አንተ ትጫዋለህ። እሺ እኔ ምን ልሁን? ይኸውልህ በማርያም እኔ እያስጨነቃችሁኝ ነው። በቃ ውጡልኝ። እኔ ፍለጋ የመጣሁት ወንድሜ ሽመልስን ነው። ይገባሻል? መጀመሪያ ማን አስገቢ ብሎሽ ነው አሁን ውጡልኝ የምትይው? አንተ ችለኸዋል። አንተ ያልቻልከውን እኔ እንዴት ችዬ ነው ማስቆመው? መጀመሪያ በር ለምን ከፈትሽላችሁ? አንተ መስለኝ ሲንኳኳ እጄ ከፈተ እና ታዲያ ዘው አዘዩም በሩን አዘዩም ማን ሲጀመር ካሜራ ሲገባ ለምን ካሜራ አስገባሽ እንዴ? ምን ማለት ነው? አላውቅልህም እንዴ? ሁሉንም በቃ ወደ ጭቅጭቅ ነው የምትቀየረው። እኔ ሰለቸኝ። ለኔ መልስ እየሰጠሽኝ ከሆነ ሳልፈልግሽ ነው ዝም ብለሽ ሰተት ብለሽ የገባሽ ቢገባሽ እሺ አይደል? አዎ እኔ እንዳንቺ አይነት ሰው ጭራሽ አልፈልግም ነበር። ግዴታ ሆኖብኝ እንጂ የገባሽው ለምነሽ ነው ደግሞ የገባሽው። ለማኝ እሺ ስለ ራስ ደግሞ እስኪ አንዳንድ ነገሮችን እናውራሽ። ምን አይነት ስራ ላይ ነው ተስማርተህ የምትገኘው? እኔ ያገኘሁትን ስራ ነው የምሰራው። ያገኘኸውን ስራ? ይህን የሚያክል ቤት ተከራይታችሁ እንግዲህ እስከ 20-30 ሺህ ብር ነው በወር የሚገመተው። ባለ 2 መኝታ ክፍል ነው። ይህን ሁሉ እቃ አሟልታችሁ ነው ያላችሁት። የተገኘውን ስራ እየሰራ እንዴት ነው ይህን ያክል ቤት ተከራይታችሁ መኖር የቻላችሁት? ከሰራው መክፈል ይችላሉ። የተገኘውን እያልከኝ እኮ ነው ያለው አይደል እኮ። ታዲያ ለሚተኛ ሰው ነው ለሚሰራ ሰው ይሄ በጣም ቀላል ነው። አይገባም እንዴ አንተ? የተገኘውን ስራ እየሰራ 20-30 ሺህ ብር በወር እንዴት ልታገኝ ትችላለህ? አይደል ወደ ኋላ ነው እንዴ አንተ የምታስበው? እኔ ማንኛውም ስራ አልንቅም። ስለዚህ ባገኘሁት አጋጣሚ እሰራለሁ። የቤት ኪራይን እከፍላለሁ ነው። የቤት ኪራይ እንዳልከፍል ስራ ምናምን እንዳልሰራ በሚዲያ ልትፖስቱ ነው እንደዚህ የምትቀርጹት?